ኖዋ ወታደር ቤት ገብቶ በነበረበት ወቅት በጠላት በተጣለ የአየር ጥቃት ጓደኛው ይጎዳል። በሌላኛው መልኩ ደግሞ አሊሄን የ3ኛ ዓመት የኮሌጅ ተማሪ ሆነች። ከዛም በኋላ ነርስ ረዳት ሆና ማገልገል ትጀምራለች። በዋናነት ደግሞ በጦርነት የተጎዱትን ወታደሮች ማገልገሏን ትጀምራለች። አሊሄንም ከኖዋ ጋር አብሮ የተዋጋ ካለ እግር መንገዷን ማፈላለጓን ትጀምራለች። ግን ምንም ፍንጭ ወይም መረጃ ማግኘት አልቻለችም። ድንገት አንድ ታካሚ ወታደር ከተሻለው በኋላ ቀጠሮ ከእሷ ጋር እንድትይዝለት ይጠይቃታል። አሊሄንም ዕድሜ ይሻልህና ለቀጠሮው እናስብበታለን ብላው ነገሩን ትዘጋበታለች። አንድ ቀን አሊሄን ሴት ጓደኞቿ ጋር እየሄደች በነበረበት ወቅት ያ ታካሚ ወታደር በፍጹም ጤንነት ሆኖ ቀጠሯቸው መቼ እንደሆነ ይጠይቃታል። አሊሄን በሰውየው የገረማት ሳታስበው በፍቅር ትወድቃለች። በተደጋጋሚ የተቀናጡ ምግብ ቤቶች፣ መዝናኛ ቦታዎች ላይ እየወሰደ ያዝናናት ይጀምራል። ከኖዋ ለየት ያለበት አንዱ ነገር የሀብታም ዘር መሆኑ ነበር። አሁን የአሊሄን እናት በዚህኛው ምርጫዋ በጣም ደስተኛ ነች። ክብራቸውን የሚጠብቅ ወንድ ሆኖ አግኝተዋለች። እራት እየበላው በነበረበት ወቅት ሀብታም ወታደር እንድታገባው እያሳሳቀ ይነግራታል። አሊሄንም በሐሳቡ ትስማማለች። አሊሄን ሰውየውን ለጋብቻ ተስማምታ እጇን እንደዘረጋችለት ኖዋ በቅጽበት ትዝ አላት። ኖዋ በዚህን ጊዜ ከወታደር ቤት ተመልሶ አባቱ ጋር በደስታ ይተቃቀፋሉ። አባቱም ለኖዋ ሲል አሁን ያለበትን ቤት ሽጦ በፊት ሲያልመው የነበረውን ታሪካዊውን ቤት መግዣ ገንዘብ እንዳዘጋጀለት ይነግረዋል። ኖዋም ቤቱን ተመለከተው። ከቤት ውስጥ ግን የምትታየው አሊሄን ብቻ ነበረች። ሊረሳት አልቻለም። ኖዋ ቤቱን ማደሻ ተጨማሪ ብድር ለማግኘት ወደ ከተማ ይሄዳል። በዚህ ጊዜ ድንገት በባሱ መስኮት አሊሄንን ያያት መሰለውና ሹፌሩ ጋር እንዲያቆምለት ሰጣ ገባ ውስጥ ይገባል። ኖዋም ወደ ኋላ እየሮጠ አሊሄንን ፍለጋ ይጀምራል። ኖዋም ወደ አንድ ምግብ ቤት መግቢያ በር ያመራል። በመስኮቱም አሊሄንን ከዓመታት በኋላ ይመለከታታል። በቅጽበት ደስታ ውስጥ ይሰጥማል። ወዲያውኑ ደግሞ አሊሄን ከሆነ ከማያውቀው ወንድ ጋር ስትሳሳም ሲያይ ደስታው ባንዴ ካሸፈ። ኖዋ ልቡ ለሁለተኛ ጊዜ ተሰብሮ ወደ መጣበት ጉዳይ አመራ። ኖዋም ትኩረቱን ቤቱን ማደስ ላይ ያደርጋል። ዋና ሐሳቡም ቤቱን ካደስኩት አሊሄን ተመልሳ ትመጣለች በሚል ውጥን ሐሳብ ተዘፍቆ ማደሱን ይቀጥላል። ሽማግሌው ዱክም ማስታወስ ላቃታት ሴትዮ ማንበቡን ይቀጥላል። የኖዋ አባት ብዙም ሳይቆይ አረፈ። ኖዋ አሁን ባዶ ቤት ብቻ ነው እጁ ላይ የቀረው። ኖዋም ቤቱን በሚያስደስት ሁኔታ ጨረሰው። ብዙ ሰዎች ሊገዙት መጉረፍ ጀመሩ። ኖዋ ግን ሊስማማና ሊሸጥ አልቻለም። ኖዋ ብቸኝነቱን ለመሸንገል ማርታ የምትባል ሴት ጋር ማሳለፍ ይጀምራል። ይህች ሴት በጦርነቱ ጊዜ ባለቤቷን ያጣች ሴት ነች። ለጊዜውም ቢሆን የኖዋን ብቸኝነት ሸፍናለታለች። ኖዋ ግን ደስታ ከራቀው ቆይቷል። አሊሄን ሁሌም ትናፍቀዋለች። ደስታውንም ጭምር ሰውራበታለች። አሊሄን ልታገባ ተዘጋጅታለች። ጓደኞቿም ደስተኛ ሆነው ጋዜጣ ላይ አስገራሚ ሰርግ እንደሚሆን የተጻፈውን ጽሑፍ ያሳዩአታል። በዚህም ጊዜ ድንገት የአሊሄን አይኖች ኖዋ አድሶ ከሠራው ቤት ጋር ይፋጠጣሉ። ይህን ስትመለከት ድንገት ራሷን ትስታለች። ሰርጉም በዚህ ምክንያት ይራዘማል። አሊሄንም ለባለቤቷ ርቁ ቦታ ሄዳ መሳል እንደምትፈልግ ነግራው ታስፈቅደዋለች። ኖዋ ወዳለበት ጉዞዋን ጀመረች። አሊሄን ሰላምታ ለኖዋ ሰጠችው። ፎቶግራፍን ጋዜጣ ላይ አይቼው ነው የመጣሁት እና ደህና እንደሆንክ ለማየት ነው የመጣሁት አለችው። የምታወራው ነገር ግራው ገብቷት ኖዋ በጸጥታ መስማቱን ይቀጥላል። አሊሄን መልስ አልሰጣት ሲል መኪናዋን አስነስታ ስትሄድ አጥሩን ታፈርስበታለች። መኪናዋም ትበላሻለች። ዱክም ለሴትየዋ እስከዚህ ድረስ አንብቦ ማስታወሻዋን ያጥፈዋል።
ሴትየዋም ከዚህ በፊት ታሪኩን እንደምታውቀው ትገልጽለታለች። ዱክም የጤናውን ክትትል በሚያደርግለት ዶክተር ሚስቱን ለማስታወስ ማስታወሻ እንደሚያነብላት ይጠይቀዋል። ዱክም አዎንታውን ይገልጽለታል። ኖዋና አሊየን በቤት ውስጥ ማውራት ይጀምራሉ። ስለምታገባውም ሎን ስለተባለው ወንድ በሰፊው ነገረችው። እራት እየበሉ በትውስታ ወደ ኋላ መንጎድ ይጀምራሉ። ምሽቱም በተቃረበ ጊዜ አሊየን ወደ ማደሪያ ቦታዋ ተሰናብተው ነገ እንደሚገናኙ ተቀጣጥረው ይለያያሉ። ኖዋም በድንገት ወደ ሕይወቱ የመጣችውን አሊየንን ሲያሰላስል አደረ። ይህን ዱክ እያነበበላት በነበረበት ወቅት የልጅ ልጆቹ መጥተው ከንባቡ ያናጥቡታል። ማስታወስ ያቃታትም ሴትዮ ልጆቹን ተዋውቃ ወደ መኝታ ክፍሏ ታመራለች። ልጆቹም ወደ ቤት እንዲመለስና እናታቸው እንዳላስታወሰቻቸው ይገልጹለታል። አባታቸውም ትቷት እንደማይሄድና ፈጽሞ እንደሚያፈቅራት ለልጆቹ ይገልጽላቸዋል። በነጋታው ጠዋት አሊየን ወደ ኖዋ ቤት ታመራለች። ስሙን እየጠራች ወደ ውስጥ ትገባለች። በጀልባም እየቀዘፈ ጥሩ ቀን አብረው ያሳልፋሉ። ወደ ቤትም እየተመለሱ በነበረበት ወቅት ኃይለኛ ዝናብ ይጥላል። አሊየንም ለምን ተውከኝ፣ ለምን ደብዳቤ አልጻፍክም እያለች መውቀስ ትጀምራለች። ኖዋም 365 ደብዳቤ እንደጻፈላት ይነግራታል። አሊየንም የእናቷ ሴራ እንዳለበት ትረዳና በፊት አዳፍነውት የነበረው ፍቅራቸው ድንገት ገንፍሎ ይወጣና ሁለቱ በፍቅር ሲወድቁ እንመለከታለን። በቅጽበት ወደፊት ፍቅራቸው ይመለሳሉ።